ሰላም ጤና ይስጥልን ውድ አእምሮ ቤተሰቦቻችን እንደምን አላችሁ? የዕለተ ሰንበት የዕለቱን ጥንቅራችን ወደ እናንተ ይዘን ተገኝተናል። ወደ ዝርዝር መረጃዎቻችን ከማለፋችን በፊት ዋና ዋና ትኩረት የሳቡ መረጃዎቻችን በማጭሩ በመጠቆም ወደ ዝርዝር መረጃው እናልፋለን። ፌዴራል መንግስት ጥቃት ፈጸመብን በማለት በዓለም አቀፍ መድረኮች የተንሰራፋው ህወሓት ጉዳይ መነጋገሪያ መሆኑ ሲረዳ ድንገት ድምጹን ማጥፋቱ ተሰምቷል። በአማራ ክልል አዲስ የሰላም ጥሪ ቀርቧል። እየተባባሰ የመጣውን ቀውስ ለመግታት ከፋኖ ታጣቂ ጋር በሶስተኛው ሀገር አደራዳሪነት ገለልተኛ የሰላም ውይይት እንዲደረግ ጥሪ ቀርቧል። የሼክ መሐመድ ሀብት እያደገ መምጣቱ በብሌን መረጃ መሰረት የባለ ሀብቱ አጠቃላይ ሀብት እንደገና ከፍተኛ ጭማሪ ማሳየቱ ተረጋግጧል። ጠቅላይ ሚኒስትር አብይ አህመድ ከክልል ሚዲያ ጋር በነበራቸው ቆይታ በሚስጥር ይዘነዋል ካሉት የግዙፍ ባቡር ፕሮጀክት ጋር በተያያዘ ያላቸውን መረጃ ይፋ አድርገዋል። እንደዚህና ሌሎች መረጃዎችን አቀናጅተን ወደ እናንተ ይዘን ቀርበናል። የና አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ አብራችሁን ቆዩ። በሰሜኑ ሀገራችን ክፍል ያለው ሁኔታ አሳሳቢ ምዕራፍ ላይ የደረሰ ሲሆን በተለይም በኢትዮጵያ በሱዳን ድንበር አቅራቢያ የምትገኝ ሽራሬ በተባለው አካባቢ በፌዴራላዊ ኃይሎች ሰፊ ወታደራዊ እርምጃ መውሰዳቸውን በመጥቀስ ህወሓት አስቸኳይ መግለጫ ወጥቶ የነበረ መሆኑ ይታወቃል። ይህ የዕለቱ ክስተት የቀድሞ መዋቅራዊ ግጭት ዳግም ሊቀሰቅስ ይችላል የሚለው ስጋት በህዝብ የነበረ ሲሆን በርካታ ዓለም አቀፍ መገናኛ ብዙሃን ጉዳዩን በጥልቀት መከታተል ጀምረዋል። ከእነዚህ መካከል አንዱ የሆነው ፋርስ 24 የተባለው አሰራጭ ተቋም ጉዳዩን አስመልክቶ ሰፊ ዘገባ አቅርቧል። ሆኖም ግን ህወሓት መጀመሪያ ላይ ጉዳዩን በየሰዓቱ እንደሚያሳው ገልጾ ሳለ ሰበር መግለጫውን ካሰማ በኋላ ድንገት የየትኛውን መረጃ ከመስጠት ተቆጥቦ ጸጥታ ማለትን መርጧል። የኢቢሲ ጋዜጠኞች ከመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት እንዲሁም ከሀገር መከላከያ ሰራዊት ምላሽ ለማግኘት ያደረገው ጥረት ሳይሳካ መቅረቱንም ገልጿል። ይሁን እንጂ የፌዴራል ከፍተኛ ባለስልጣን ዶክተር አብርሃም በላይ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ሀሳብ ህወሓት በሽራሮ በኩል ጦርነት ማወጁን ጠቁሞ ይህ ከቀጠለ የሚያስከትለው ጉዳት ከባድ መሆኑን አስጠንቅቀዋል። የፋርስ 24 ታዛቢ በበኩላቸው አሁን ባለው ነባራዊ ሁኔታ ከትግራይ መረጃ ማግኘት እጅግ ከባድ መሆኑን ጠቁመዋል። ውጥረቱ እንዲባባስ ምክንያት የሆኑት ህወሓት አመራሮች ጊዜያዊ አስተዳደሩ ፕሬዝዳንት በኃይል አውርደው ስልጣን መቆጣጠራቸው እንደሆነ ገልጸው በተጨማሪም የግዳጅ ወታደራዊ ምልመላ አዲስ የጦርነት ዝግጅት መኖራቸውም ተመላክቷል። ከዚሁ ጋር በተያያዘ በሰሜን ምዕራብ ኢትዮጵያ ዳግም ግጭት መቀስቀሱን ተከትሎ በቀድሞ ህወሓት አመራር የተዋቀረው የስምረት ፓርቲ እንዲሁም የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የተለያዩ ጠንካራ መግለጫዎች ይዘው ወጥተዋል። የስምረት ፓርቲ ባወጣው መግለጫ የትግራይ ህዝብ የማይፈልገው አዲስ ወታደራዊ ግጭት በሌሊት መጀመሩን ጠቅሶ ግጭቱን ማንም እንደጀመረው ከህወሓት የውሸት መግለጫ ይልቁንስ የሳተላይት ክትትል ውጤቱን መጠበቅ ተገቢ መሆኑን ገልጸዋል። በሌላ በኩል የስምረት ፓርቲ መሪና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮች ባስተላለፉት መልእክት የትግራይ ህዝብ አንድነትን አበላሽታችሁ በአማራ ክልል በፋኖና ከሁሉም በላይ ደግሞ በሻዕቢያ ተመክታችሁ የምታደርጉት ፍከራና ዛቻ ህዝቡን ወደ ከፍ አደጋ ከማስገባት ውጭ የምታመጡት ምንም አይነት ለውጥ የለም ብለዋል። አያይዘውም ደብረጽዮንና ፈትለወርቅ ፍትሐ አውራሪ ሆነው ጌታቸው አሰፋ መንገድ እያመራችሁ በግዳጅ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚል ቅዠት ፈጥናችሁ ልታቆም ይገባል ሲል በጥብቅ አሳስበዋል። በሌላ በኩል በአማራ ክልል የተካሄደ ያለው መዋቅራዊ አስከፊ ግጭት በዘላቂነት ለመፍታት በፌዴራል መንግስት ከፋኖ ታጣቂዎች ጋር ገለልተኛ በሆነ ሶስተኛ ወገን አደራዳሪ ወደ ሰላም ድርድር እንዲገባ ጥሪ ቀርቧል። ይህ ጥሪ የተሰማው አዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናቶች ኢንስቲትዩት ባዘጋጀው ልዩ ፓናል ውይይት በጥናቱ ማብራሪያ የሰጡት ዶክተር ያሬድ ደበበ ውጊያው እረፍት ሳያገኝ መቀጠሉን ከፍተኛ ማህበራዊና ሰብአዊ ቀውስ ማድረሱን አስተውለዋል። እንዲሁም የዩክሬንና መካከለኛው ምስራቅ ያሉ ቀውሶች ዓለም አቀፍ ትኩረት እንዲቀንስ አድርገውታል ያሉት የዶክትሬት ተመራማሪው አማኑኤል ተስፋዬ በጦርነቱ ምክንያት ሚሊዮን የሚቆጠሩ የትምህርት እድሜ ያላቸው ህጻናት ከትምህርት ገበታ ውጭ መሆናቸውን በመጥቀስ ሁሉም ወገኖች የትጥቅ ትግልን አቁመው ወደ ፖለቲካ ውይይት ጠረጴዛ እንዲመጡም ጥሪ አስተላልፈዋል። ወደ ቀጣይ መረጃ ስናልፍ በኢትዮጵያ በዓለም አቀፍ ደረጃ ስማቸው የሚነሳው የቀድሞ ባለሀብት ሼክ መሐመድ ሁሴን አጠቃላይ ሀብት መጠናቸው 10 ቢሊዮን ዶላር መድረሱን ተከትሎ በድጋሚ በዓለማችን ከፍተኛ ባለሀብት ዝርዝር ውስጥ በይፋ ተካተዋል። በብሉምበርግ የቢሊዮኖች ማውጫ መሰረት የሳውዲ ኢትዮጵያ ባለሀብት አጠቃላይ ንብረት ግምት በአሁኑ ወቅት በዓለም አቀፍ ደረጃ 375ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። ይህ ፈረንጆቹ ነሐሴ 1 ቀን 2026 ዓ.ም ይፋ የሆነው መግለጫ የባለሀብቱ የፋይናንስ አቅም ሙሉ በሙሉ ማገገም ያሳየ ሲሆን እንደ ቢዝነስ ኢንሳይደር አፍሪካ ዘገባ ከሆነ የሀብቱ እድገት የተመዘገበው በነዳጅ ማጣሪያ፣ በማዕድንና በመሰረተ ልማት ኢንስቲትዩት ላይ ያለው የድርሻችን ከፍተኛ ዋጋ ማግኘታቸው ነው ብሏል። ወደ ቀጣይ መረጃ ስናልፍ ከአማራ ክልል ሚዲያ ኮርፖሬሽን ጋር በሁለት ተከታታይ ክፍሎች ቃለ ምልልስ ያደረጉት ጠቅላይ ሚኒስትር አብይ አህመድ በክልሉ ስለሚገኘው አንድ ግዙፍ ፕሮጀክት ሲናገሩ በሚስጥር ይዘነው ነው የሚል ሀረግ ተጠቅመዋል። ይህ ፕሮጀክት በፌዴራል መንግስት በህወሓት ጦርነት ወቅት ከፍተኛ ውድመት አስተናግዶ የቆየው የሐዋሽ ኮምቦልቻ ሀራ ገበያ ወልዲያ የባቡር መስመር ነው። አጠቃላይ ርዝመቱ 392 ኪሎ ሜትር የሚሸፍነው ይህ መስመር አማራ ክልል ከምስራቅ ሀገሪቱ ክፍል ጋር የሚያስተሳስር ሲሆን ጠቅላይ ሚኒስትር በሰጡት ማብራሪያ ግንባታው ዳግም ተጀምሮ በ1 እና 2 ዓመት ውስጥ እምርታ እንደሚያመጣ አረጋግጠዋል። ውድ አእምሮ ቤተሰቦቻችን ዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው ወደ እናንተ እንደርሱ የና አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ አትዘንጉ።